ሰውን ባገኘውበት አጋጣሚ ሁሉ ማልተወው ርዕሰ ጉዳይ ዳዊት ድገሙ የሚል ቃል በየትኛውም ቦታ። ስለዚህ ዳዊት የሌላችሁ ከዛሬ ጀምሮ ገዝታችሁ እንድትጸልዩ አደራ የምላችሁ እሱ ነው። ጥያቄ ሲበዛባችሁ ዳዊቱን ሳታቋርጡ እንኳን 40 ቀን ብትጸልዩት ጥያቄያችሁ ይወርድላችኋል። ጠላት ሲበዛባችሁ አድማ ከመፍጠር ዳዊት ድገሙ ልብ ይሰጠዋል ማለት ነው። ለይግቡ ድኅሬሆሙ ጸላይቴ ይላል። ጠላቶቼ ወደ ኋላ ይመለሱ አድሯነስ ይሁኑ ይላል። እንደዚህ ብሎ ሲጸልይ ቅዱስ ዳዊት ሳኦልን እያሳደደ የነበረው ዳዊት መንገድ አሳስቶ ከዳዊት ሊደርስበት ጥቂት ነበር የቀረቡ። እንደገና ዳዊት በዚህኛው ሲሄድ ሳኦል ደግሞ በዚህኛው ሄዶ ሳያገኘው መንገድ ጠፍቶት ተመልሶ ለይግብኡ ድኅሬሆሙ አይ መንገድ አሳስተናል ብሎ ወደ ነበረበት ሲመለስ ዳዊት ከሞት አመለጠ ይላል። ይህን እየዘመረ ሲሄድ እና ከጠላት ይጠብቃል። የእግዚአብሔር ልብ እናገኛለን። የሚገርማችሁ ክርስትና ሲነሳ የሚጸለይ ዳዊት ነው። ሰው ሲሞት የሚጸለይ ዳዊት ነው የሚደገም። በፍትሃት ጊዜ የሚጸለይ ዳዊት ነው። በተክሊል ጊዜ ዳዊት ነው። ስለማሰሙት ይሆናል ምዕመናን እንጂ ተክሊል ሲፈጸም አብዛኛው ጸሎት ዳዊት ነው። ክህነት ስንሾም የሚጸለየው አብዛኛው ጸሎት ዳዊት ነው። አዲስ ቤተ ክርስቲያን ተሰርቶ ሲባረክ ጳጳሳት የሚጸልዩት ጸሎት ዳዊት ነው። ዳዊት፣ ወንጌል፣ ውዳሴ ማርያም ይሄ ነው። በቀር ዝም ብሎ የማንም መሸቀጫ አትሁኑ። አሁን የዚህ የከተማ ሰው ሞኝ እንደሆነ አውቀው በየከተማው ዝም ብለው ምን ይላሉ? ሌሊት ለሚያባባው ባህር ለሚጥለው ለሚያንቀጠቅጠው ይሄ ፍቱን ነው ይላል። ደግሞ እየሸጠ ማለት ቸርቻሪ ሁሉ ማለት እንዴት ያለ አትግዙ። ዳዊት፣ ውዳሴ ማርያም፣ ቅዳሴ ማርያም፣ ወንጌል፣ ገድለ ቅዱሳንን ጸልዩ። በቃ ከዚህ የተረፈ ግን ይሄ እንትን ጥሩ ነው ይሄ ለእንትን ጥሩ ነው ቢላችሁ እንዳትጸልዩ። የቅዱስ ዳዊት በረከት ይደርብን እና ቅዱስ ዳዊት የዋህ ሰው፣ ቅን ሰው፣ ሰው ወዳጅ ሰው፣ ክብሩን የሚጠላ ሰው፣ እግዚአብሔርን የሚወድ እግዚአብሔርን ከመውደዱ የተነሳ በእግዚአብሔር ፍቅር ተነድፎ ሲሳየ ኮነኒ አንብዕየ እያለ ከሚጠጣው ጽዋ ላይ እንባውን እያንጠበጠበ አብሮ የሚጠጣ ሰው ነበረ። በዚህ ቅንነቱ ምስጢር ተገልጦለት ነበረ። ወርትሰ ትርእዮ ገጾ ብሏል። ቅን ሕሊና የእግዚአብሔርን ፊት ታያለች ብሏል። ቅን ሕሊና የእግዚአብሔርን ፊት ማየቱ አይቀርም እንዳለ ገጸ ምሕረቱን ገልጦለት ከበጥቅ ጠባቂነት አውጥቶ እግዚአብሔር ለዚህ ምስጢር አብቅቶት የጌታን ቅድመ ዓለም ልደቱንም ድኅረ ዓለም ልደቱንም ጽንሰቱንም ስደቱንም